የብልጽግና ወንጌል የሚባል የለም። ለዘላለም አይኖርም እግዚአብሔር። አሩባ አንሆባ ጃሉሪያ ሰኩምባ አንዳንድ ጸሎቶች አሜን አይባሉ። ይሄን ነብይ ከምትቀወም ድንጋይ የጫና ሲኖ ፊት ቀድመ ሄደ ብትጨፈለቅ ይሻላል። እነዚህንና ሌሎች ፈገግ የሚያስብሉም እንዲሁም ትምህርት የምናገኝባቸውን ቪዲዮዎች ይዤ ቀርቤያለሁ። ታዲያ ለቻናሌ እንግዳ ከሆኑ ሰብስክራይብ ማድረግዎን አይርሱ። ሌትስ ዳይቭ ኢን። አሩባ አንሆባ ጃሉሪያ ሰኩምባ ምን እንደሆነ ባይገባኝም ይሄ ሽማግሌ በየሄደበት ስፍራ እነዚህን ቃላቶች ይጠቀማል። ምናልባት ባ ብሎ ስለሚጨርሱ ትርጉም ይኖራቸው ይሆን? ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አንሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። ምናልባትም ከኔ የመረዳት አቅም በላይ ነው ብዬ ልቀበልና የተነገረው ልሳን እነዚህ ያላቱ ቃላቶች አሩባ አንሆባ ጃሉሪያና ሰኩምባ ትክክለኛ ትርጉም አላቸው፣ ልሳን ናቸው ብዬ ብቀበል ትርጉም ይመስለኛል። ቀጥለው ያወራው ሐሳብ ሰይፉ በጠላቶች ላይ ይሰካ፣ በረከቱ በእኔ ላይ ይሰካ ያለው በፍጹም ይሄ ጌታን አውቃለሁ ከሚል እንደው እግዚአብሔር ጸጋውን ሰጥቶኝ በልሳን እያወራሁ ነው ያለሁት ከሚል ክርስቲያን የሚጠበቅ አይደለም። ምክንያቱም የእግዚአብሔር ቃል ጠላቶቻችሁን ውደዱ፣ የሚያሳድዷችሁን መርቁ፣ አትርገሙ አይልም። ምክንያቱም ስልኮትን ሲያስጭኑኝ ጩኸት አየሁ፣ በጣም ጩኸት አየሁ፣ ረሃብ አየሁ። እኔ በጣም ረሃብተኛ ነኝ። በጣም በብዙ አንዳንድ ሰዎች እንደዚህ ናቸው፣ ወጣቶች ደግሞ ኖርማል ነው። ጌታን ማገልገል ነው የሚፈልጉት። ጌታን ማገልገል ነው። እኔ አረብኛ ጭምር ሰባኪ ነኝ። ኢንተርናሽናል ነው። ትኑ ወደዚህ ጋር የእሳቸው ዴስቲኒ ሲፈታ የእናንተ በኃይል ይለቀቃል። ከዚህ በፊት ስለ እርሱ ነግረውኝ ቅባት ነው የምፈልገው፣ ከዚህ በፊት ደውለው ኢምፓርት እንድታረገኝ ፈልጋለሁ፣ ልጄ እንድትጸልይልኝ ፈልጋለሁ ብለውኝ ተገናኝተንም አይቼህም አላውቅም ያለ ዛሬ እርሶ አይወቁት እንጂ በየሄዱበት ስፍራ እነዚህን አራት ቃላቶች አሩባ አንሆባ ጃሉሪያና ሰኩምባ ሲሉ ያልሰማሁት አገልጋይ የለም፣ ያልሰማሁት ሐሰተኛ ነቢይ የለም። ረስተውት ከሆነ ላስታውሶት። ይሄን ነብይ ከምትቀወም ድንጋይ የጫና ሲኖ ፊት ቀድመ ሄደ ብትጨፈለቅ ይሻላል። መንገድ ልቀቅ። ለእግዚአብሔር ልጆች ቢዚ አታርግ። ሰፈር መንደሩ ኔትወርኩ ምን አለ በለው ይለኛል ሊሳኑን በለው አሩባ አንሆባ ጃሉሪያ ሰኩምባ አሩባ አንሆባ ጃሉሪያ ሰኩምባ። እኔ በግሌ የእርሶ ፍላጎትም ሆነ ሐሳብ አይደለም ለሚያገለግለው ራሱን ነቢይ ነኝ ለሚለው ሰው ይቅርና ማህበራዊ ሚዲያ ላይ ላለው ለኛ እንኳን ግልጽ ነው። ዶላሮችን ማስለቀቅ አይደለም። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሁን እኮ እጥረትና እጦት እንደ ቼልሲ ኳስ ተጠልዞ እንጦሮጦጦ ጦስ ውስጥ ገባ። አሁን ወደ ዋና ጉዳይ ተመጥቷል። ዓለም ሁሉ ብንጫጫ ቢቃወመው ምን ቢል ለዘመናት እኔ በሱ ላይ ዝናብ ቢያወርዱም ለእኔ ግን ድንቅዬ ነብይ ነው። ጥቁር ቦርሳ ይዛ ከእኔ ጋር እኩል ሰባኪ እንሂዳ አረብ አገር፣ እንሂዳ ወደ ሶማሌ ክልል፣ እንሂዳ ወደ አፋር አብረን። እኔ ሐዋርያ ነኝ፣ እየሄድኩ ነው እዛ። እቺ የሾርኔ ንግግር ካልሆነት በስተቀር ወይም ደግሞ ነቢዩን በነገር ጠቅ ማድረግ ፈልገው ካልሆነ በስተቀር የወንጌል ዓላማውማ ይሄ እንደሆነ ይገባናል። አንድ ቢሮስ ተሸንክሮ አዳራሽ ከፍቶ ገንዘብ መሰብሰብ እንዳልሆነማ በደንብ እናውቃለን። በዛ አጋጣሚ እንደውም ንገሩልን እንጂ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። ከዚህ ሰዓት ጀምሮ ያንተን በረከት አስለቅቃለሁ። አሜን። ያንተን በረከት ከዚህ ሰዓት ጀምሮ አስለቅቃለሁ። አረ አሜን። አሁን አንተ ለምን አልከው ካላችሁ እግዚአብሔር እየተናገረ ስለሆነ ነው። መንፈስ ቅዱስ አንድ ነገር አሳየኝ። አንጊሶ የሚል ስም ያለው አባቴ ነው። ያንተ አባት ነው። ፕሮፌሰር አንጊሶ በሪሶ ማን ነው? በሪሶ እኔ ራስ በሪሶ ራስ ነው። ፕሮፌሰር 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ
ታምናላችሁ? በሚገባ እኔ አምናለሁ። እኔ በተአምራት አማኝ ነኝ። ራሴም የሚከተለኝ ተአምራት ነው። ኑሮ የራሱ በተአምራት ነው። አሁን ገንዘቦች ወደ አንተ እንዲመጡ ጠርቻለሁ። በኢየሱስ ስም ስልጣን ያንተን ነገር አስለቅቄያለሁ። አሜን። በናዝሬቱ ጌታ በኢየሱስ ስም አሜን። ፋይናንሻል ነገር ተቀይሯል። አሜን። ትበለጽጋለህ ነው የሚመችህ አይደል? አትበለጽግ። የብልጽግና ወንጌል የሚባል የለም። አትበለጽግ። እንግዲህ ቁርጣችሁን እወቁ። ከመድረክ መድረክ እየተዘዋወራችሁ ሳትሰሩ እግዚአብሔር የሚባርካችሁ ይመስል የተበለጽጋለ መልእክት ጠባቂዎች ቁርጣችሁን እወቁ። ሳትሰሩ ሳትደክሙ ላባችሁን ሳታንጠባጥቡ ብልጽግና የለም። አንድ መራራ ሐቅ ልንገራችሁ። ያለምንም ጥርጥር የሚበለጽጉቱ ጎጆ የቀለሱቱ ራሳቸውን ነቢያት፣ ሐዋርያትና ፕሮፌት ብለው የሰየሙት ብቻ ናቸው። እነዚህን አገልጋዮች ከመልእክቶቻቸው አንጻር ብቻ ሳይሆን በእኛ ላይ ተገልጧል ብለው ከሚሉት ጸጋ አኳያ በእግዚአብሔር ቃል ተፈትሸው የወደቁ ናቸው። ለምሳሌ ይህ አገልጋይ የእግዚአብሔር ክብር የዚችን ሴትዮ እንዲያሳውር ሲጸልይ እንመልከት። አሜን። ምንድነው የሚታይሽ? አይታየኝም። እዩ ይታያል? አይታየኝም። አይታየኝም። እንድታይ አዛል። አሁን እንድታይ አዛል። ምንም ጥርጥር የለውም። እግዚአብሔር በክርስቶስ ኢየሱስ ሙታንን አስነስቷል፣ ዕውሮችን አብርቷል፣ ድውዮችን ፈውሷል፣ አንካሶች ዘለዋል በስሙ ኃይል። ነገር ግን እኔ ያልገባኝ በጉባኤ ውስጥ ምናልባትም እኮ አይነ ስውር ምዕመን ሊኖር ይችላል። አይናማውን አይነ ስውር ማድረግ ነው የእግዚአብሔር ክብር እንዳለ ለማረጋገጥ፣ ወይንስ ደግሞ አይነ ስውሩን አይናማ ማድረግ ነው የሚቀለው? የእግዚአብሔር ክብር አይኖቿን ዕውር እንዲያደርግ ጸልያለሁ። ምንድነው የሚታይሽ? አይታየኝም። ንግግሬ መላምት ብቻ እንዳልሆነ እንድታውቁ እዚች ጋር አገልጋዩ ለምዕመኑ እዩ ብሎ ሲል ያላት መስሏት አይኗን ስትገልጥ ታያላችሁ። ይታያል? አይታየኝም። አይታየኝም። እንድታይ አዛል። አሁን እንድታይ አዛል። ድራማው ለምን አስፈለገን? እኔ ጥያቄ በክርስቶስ ኢየሱስ በስሙ ተአምራት አይደረግም የሚል አቋም የለኝም። በመጽሐፍ ቅዱስ ውስጥም ተጽፎልናል። እኛም ባለንበት ዘመን እግዚአብሔር በክርስቶስ ኢየሱስ ተአምራት ሲያደርግ አይቻለሁ፣ እኔ በዓይኔ አይቻለሁ። ይሄኛው ግን የምንመለከተው አሁን በዚህም ቪዲዮ ላይ የምትመለከቱት መውደቅና መነሳት በፍጹም የእግዚአብሔር ክብርም አይደለም፣ ተአምራትም አይደለም። አምራ ነው ያስደገመው። ደገምቶን ያፍርሻል። አምቦላ ነው ያስደገመው። ብር 100 ብር ወስዶ ኩባያ ወስዶ ከአንቺ ቤት ሳህን ወስዶ መስተዋት ወስዶ ያስደገመው እሱ ነው። ለዛ ነው በሩን የዘጋሽው። እኔ እንደ እግዚአብሔር ሰው እዛችሁ ቤት ውስጥ እዛው ቦታ ላይ ሄደሽ ጀምሪ። እኔ በርሽን አስከፍቻለሁ። ነይ እቺ ለመተወንም ቀለል ያለች ድራማ ናት። ምንም አታስቸግርም። ልብ ካላችሁ በዊልቸር የመጣ ሰው ላይ እጃችሁን ጫኑና ጸልዩ። ይተርተር እስቲ ሽባው ከዊልቸሩ ላይ ይነሳ እስቲ። ልብ ካላችሁ አይነ ስውር አቁሙና በጉባኤ ፊት እጅ ጭናችሁ ጸልዩ። አይኑ ይከፈት። ውሸት ስለሆነ ነው። አፍተሮል እኔ ተአምራት ለማያምን ሰው እንጂ ለሚያምን ሰው አስፈላጊ አይደለም። ዛሬም እኮ አይነ ስውር ሆኖ እግዚአብሔርን የሚያገለግል ዛሬም ዊልቸር ላይ የሄደ እግዚአብሔርን የሚያገለግል ሰው ሞልቷል በምድር ላይ። ተአምራት ተደረገ ለማለት የምንጋጋጠውን ጥረት የእግዚአብሔር ቃል የበራላቸው አገልጋዮች በዚህ መልኩ ይገልጹታል። እዚህ ቦታ ላይ እውነት ነገር አሁን እኛ እኮ ትግል ውስጥ ሁሉ ገብተናል። ትግል እግር ይርዘም አይርዘም 2 ሳንቲም ወንበር ላይ መጎተት ምናምን ውስጥ ገብተናል። አሁን 2 ሳንቲም እግር ረዘመ ምንድነው? አንድ ሰው እንዲህ ያለ ቤት ምን ችግር አለ? ምንድነው? እውነቴን እኮ ነው። ምንድነው? አይ ነገሩኛ ለሱ ጊዜ ወስደ 1 ሰዓት ሙሉ እስቲ ምን ለማን ነው ትኩረቱ? ለማን ነው?
ያስ ምን እንደዚህ ቤት ምን ይችላል? እንደውም በቃ ዘንጧል ነው የሚባለው። በቃ ምን ባልተሰጠን ጸጋ ከምንጋጋጥ እኔም ቢቀር ችግር የለውም ባይ ነኝ። የዛሬ መሰናዶዬን በዚህ ቋጨሁኝ። ለቻናሌ እንግዲህ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሻሎም